ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናቸው? ወንድማችን እዚህ አንድ ጥያቄ ይጠይቃል። ምን ይላል? ጠንቋይ ቤት ሄዶ የሚያውቅ አሁን ላይ ስህተት መሆኑን ያወቀ የተጸጸተ እንዴት ይታያል ይላል። ከተጸጸተ አላህ ስብሓነሁ ወተዓላ ይቅር ይለዋል። አላህ በቁርአን ላይ ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ንስሐ ላደረገ ወይንም ወደ እኔ ለተመለሰ እኔ ንስሐውን ተውበቱን እቀበለዋለሁኝ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩን ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ከዚያም ራሱን ያስተካከለ ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል። አላህ መሐሪና አዛኝ የሆነ አምላክ ነውና ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ታበ ታበላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይልለታል ብለው ተናግረዋል። በሌላ ቦታ ላይ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላሀ የቅበሉ ተውበተል ዐብዲ ማ ለም ዩገርግር አሉ። አላህ የባሪያውን ንስሐ ይቀበለዋል ሰከራተል ሞት ላይ እስካልደረሰ ድረስ አሉ። በሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ባቡ ተውባ መፍቱሕ ሐታ ተጥለዐ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታው እስክትወጣ ድረስ አሉ። እስከ ትንሣኤ ቀን ድረስ ማለት ነው። እሺ፣ ሌላው ወደ ጠንቋይ ቤት መሄድ በጣም ከታላላቅ ወንጀሎች ነው። ምናልባትም ከእስልምና ሊያስወጣ ሁሉ ይችላል። ወደ ጠንቋይ ቤት መሄድ ነቢ ሰለላሁ ዐለይሂ ወሰለም አጥብቀው ከልክለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን አታ ዐራፈን ፈሰአለሁ ዐን ሸይኢን ለም ትቅበል ለሁ ሰላተ 40 የውመን አሉ። ወደ ጠንቋይ ቤት በመሄድ ስለሆነ ነገር የጠየቀ ሰው ባይቀበለውም እንኳን የ40 ቀን ሶላቱ ተቀባይነት የለውም ይሄ ሰው አሉ። አንዳንድ ሰው ለምሳሌ ጥንቁልና ለመማር ሊሆን ይችላል። እስኪ እንዳው እጣ ፈንታዬን ባላምንበትም እስኪ ልወቀው ብሎ የሚሄድ ሰው ሊሆን ይችላል። ባያምንበትም ልብ በሉ፣ ይህ ሰው 40 ቀን ሶላቱ ተቀባይነት የለውም። እሺ፣ ያ ጠንቋይ የተናገረውን እውነት ነው ብሎ አምኖ ከተቀበለስ ይሄ ካድ ይሆናል፣ ክዷል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን አታ ዐራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም አሉ። ወደ ጠንቋይ ዘንድ በመሄድ ስለሆነ ነገር ጠይቆ ያመነና የተቀበለ ሰው፣ የጠንቋይ ንግግር ያመነና የተቀበለ ሰው በእኔ ላይ የተወረደውን ክዷል አሉ። ለምን ከተባለ የሩቅን የሚያውቀው አላህ ብቻ ነው። ይህ ጠንቋይ ደግሞ የሩቅን ያውቃል ብለን ካመንን ለአላህ ብቻ የሚገባውን ስልጣን ለዚህ ሰው እየሰጠ ነው ማለት ነው። አጋራን፣ ሽርክ ሰራን ማለት ነው። ሽርክ ብሎ ማለት ተስዊየቱ ገይሪላሂ መዐላሂ ፊ ኸሳኢሲላህ፣ ለአላህ ብቻ የሚገቡ የአምልኮ ተግባራቶችን በሌላ አካል ማስተካከል ማለት ነው። ሌላኛውን አካል ከአላህ ጋር ማስተካከል። አላህ የሩቅ እንደሚያውቅ ሁሉ ድብቅ ነገር እንደሚያውቅ ሁሉ ይህም ጠንቋይ የሩቅንና ድብቅ ነገራቶችን ያውቃል። እውነት ነው የሚናገረው ካላቸው በአላህ ላይ ማጋራት ነው። ይህ ደግሞ ክህደት ነው። ምክንያቱም የሩቅን ማወቅ የአላህ ሱብሓነሁ ወተዓላ የሚለይበት ባህሪው ነው። አላህ በቁርአን ላይ ሲናገር ምን ይላል? ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ ወማ የሽዑሩነ አያነ ዩብዓሱን ይላል። ሙሐመድ ሆይ በሰማያትና በምድር ያለን ድብቅ ነገር የሩቅን ነገር ከአላህ በስተቀር ሌላ ማንም የሚያውቅ የለም በላቸው፣ መቼ እንደሚቀሰቅስ እንኳን አያውቁም እያለ ይናገራል። በሌላ ቦታ ላይ አላህ ሲናገር ምን ይላል? ስለ ሩቅ እውቀት ዓሊሙ ልገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን እርተዳ ሚን ረሱል ፈኢነሁ የስሉኩ ሚን በይኒ የደይሂ ወሚን ኸልፊሂ ረሱላ ይላል። የኔ የሩቅን አዋቂ ነኝ አለ። በሩቅ እውቀቴ ላይ አንድንም እንኳን አላሳውቅም ከመልእክተኞቼ የወደድኩትን ሲቀር አለ። ነቢያቶች የነቢይነታቸው ማረጋገጫ የሆን ዘንድ የሩቅን እውቀት ያሳውቃቸዋል። ትንቢትን ይናገራሉ። የሩቅን እውቀት ወደፊት እንዲህ ይከሰታል እያሉ ይናገራሉ። ተሻላረላ ያን አላህ ስብሓነሁ ወተዓላ ያሳውቃቸዋል የነቢይነታቸው ማረጋገጫ ይሆን ዘንድ። ከዚያ ውጭ ግን አንድ አካል ተነስቶ እኔ የሩቅን አውቃለሁ ብሎ ቢናገር ይሄ ስህተት ነው። ስለዚህ ከዚህ ከስራው አንድ ሰው ከተወበተ ከተጸጸተ አላህ ስብሓነሁ ወተዓላ ይቅር ይለዋል። ነቢያችን ሰለላሁ ዐለይሂ ወሰለም እነደሙ ተውባ ነው፣ ጸጸት አንዱ የተውበት ክፍል ነው ብለው ተናግረዋል። ይህን ይመስላል። ተውበት ትክክለኛ ተውበት ይሆን ዘንድ 3 መስፈርቶች መሟላት አለባቸው። የመጨረሻ ከነዚህ ከ3ቱ አንዱ ከተጓደለ ተውበቱ ትክክል አይደለም። 3ቱም ሊሟሉ ይገባል። አንደኛው መስፈርት ምንድን ነው? الندم على ما مضى ስላለፈው መጸጸት። ሁለተኛ الإقلاع አሁን ላይ እርግፍ አድርጎ ያን ወንጀል መተው። ሶስተኛ العزم على عدم العودة إلى ذلك الذنب الذي وقعت فيه
ወደዚያ ወደ ወደቅክበት ወንጀል ዳግም ላትመለስ መወሰን፣ ይሄ ነው። ስለዚህ የመጀመሪያው መጸጸት ነው ባሳለፍከው በዚያ። ሁለተኛው ደግሞ አሁን ላይ እየሰራህ ከሆነ እርግፍ አድርገህ መተው ነው። ሶስተኛ ደግሞ ወደዚያ ዳግም ላትመለስ መወሰን ነው። أسأل الله سبحانه وتعالى أن يوفقني وإياكم للتوبة النصوح. السلام عليكم ورحمة الله وبركاته. السلام عليكم. አንድ እህታችን እስከ ጥያቄ ትጠይቃለች። ምን ትላለች? እሱ ባላ ጀነት አሁን ሰው ሲሞት ጥሩ ስራ ካለው ጀነት ይገባል ወይንስ የቂያማ ቀን ነው የሚቀሰቀሰው? የጀነት በር የሚከፈተው የቂያማ ቀን ነው ወይ ይላል። ሰዎች ከሞት በኋላ ነፍሳቸው ሩሓቸው የሙስሊሞች ወደ ገነት እንደምትሄድ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አርዋሑል ሙእሚኒነ ፊል ጀና ብለዋል። የሙስሊሞች ነፍስ በገነት ትኖራለች ብለዋል። እስከ ዘመኑ ፍጻሜ ድረስ፣ እስከ ቂያማ ቀን ድረስ። አላህ ሱብሓነሁ ወተዓላ የካዱ ሰዎች ደግሞ የቀብር ቅጣት አለባቸው። ያ ነው የሙስሊሞች ነፍስ ዓለሙል በርዘኽ የቀብር ህይወት አላት። በዚያ ላይ ነፍሳቸው ደግሞ እንደፈለገች በጀነት ውስጥ እንደምትበር እንደምትኖር ሐዲስ ላይ ተናግረዋል። ስለዚህ ሙስሊም ከሞት በኋላ ቀጥታ ወደ ጀነት እንደሚሄድ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። አርዋሑል ሙእሚኒነ ፊል ጀና የሙስሊሞች ነፍስ በገነት ትኖራለች ብለዋል። ያ ነው በነፍስ ደረጃ ማለት ነው። ሌላው ነገር የውመል ቂያማ የሰው ልጆች ከቀብራቸው ዳግም ከተቀሰቀሱ በኋላ የቂያማ ቀን በነፍሳቸውም በስጋቸውም የዛኔ ነው ጀነት የሚገቡት። ስጋ ሲባል እንደ ምድራዊ ስጋ አይደለችም። የምትደክም የምትሞት የምትሰነፍ የሚተኛ የሚያንቀላፋ እንዲህ አይነት ስጋ አይደለም። ልዩ የሆነ ኃይል የተሰጠው የሆነ ማንነት ይኖራቸዋል ሙስሊሞች። የዛኔ ወደ ጀነት የዛኔ ይገባሉ። ወዛቸዋል በስጋቸውም በነፍሳቸውም በመንፈሳቸውም ማለት ነው። ያ ነው የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም የጀነትን በር የሚያስከፍቱት እርሳቸው እንደሆነ ሐዲስ ላይ ተናግረዋል። አቲ ኢላ ባቢል ጀነት የውመል ቂያመቲ ፈአስተፍቲህ አሉ። የትንሣኤ ቀን ወደ ገነት በር እሄዳለሁኝ አስከፍታታለሁ ይላሉ። የዛኔ ሰዎች በስጋቸውም በነፍሳቸውም የሚገቡበት ጊዜ ነው ማለት ነው። የመጀመሪያው ጀነት ገቢ ራሳቸው እንደሆነ ተናግረዋል። ሐዲስ ላይ አና አወሉ መን የድኹሉል ጀነ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ገነት የሚገባው እኔ ነኝ ብለው ተናግረዋል። ከዚያ ቀጥሎ ማን ነው ከተባለ ትውልዶቻቸው ናቸው። ሐዲስ ላይ እንደተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ነሕኑል አኺሩነ አሳቢቁን አሉ። እኛ ወደዚች ዓለም በመምጣት የመጀመሪያዎቹ ነን፣ በቀጣዩ ዓለም ወደ ጀነት የመግባት የመጀመሪያዎቹ ነን አሉ። ምን ማለት ነው? እኛ ኋለኞቹና ፊተኞቹ ነን አሉ። ኋለኞቹና ፊተኞቹ ነን። ኋለኞቹ ማለት ወደዚህ ዓለም ከኋላ በመምጣት ነን እኛ። በቀጣዩ ዓለም ደግሞ ወደ ጀነት የመግባት የመጀመሪያዎቹ ጀነት ገቢዎች ነን ማለት ነው። አላህ ለዚህ ያፍቀን። ይሄን ይመስላል እና በነፍስ ጀነት መግባት ከሆነ ከሞት በኋላ ወዲያው ቀጥታ ሙስሊሞች በነፍሳቸው ጀነት ይኖራሉ። በስጋም በመንፈስም ከሆነ ደግሞ ነገ የትንሣኤ የውመል ቂያማ ሰዎች የትንሣኤ ቀን ከተደረገላቸው በኋላ በስጋቸውም በመንፈሳቸውም የዛኔ ይገባሉ ማለት ነው።